መውጣት እግር ኳስና መርህን እንደጣሰች ዋሊድ ራጊው ፍቅር እንደተናገረው አሳፋሪ እያለ ያውም በጣም ጀግና የሞሮኮ ጋዜጠኞች አሉ። ዓለም ያየውን ሰበብህን መደርደርህን ትተ ቡድኑን ሜንታሊ ስላላዘጋጀህ አሁኑኑ ብሔራዊ ቡድኑን ሪዛይን አርግ በገዛ ፍቃድ ብለው ሲጠይቁት ጋዜጣዊ መግለጫ አዳራሹን ጥሎ ነው የወጣው። ዋሊድ ራጊው ሰፈረባቸው እኮ ፓፓቲው ላይ የራሱን የቡድኑን ሜንታሊቲ ከፍ ቢያደርግ ኑሮ ለምሳሌ ሄርቭ ሬርናርድ ምን አሉ? ዲስሪስፔክት ነው ብሔራዊ ሚዲያስ 50 ዓመት በኋላ ሞሮኮ ይህንን እድል አግኝታ የተፈጠረው ኢንሲደንት እንዳለ ሆኖ ፓኒካ ማሰብ የለብህም። ስለ ፓኒካ ተጫዋቹና ይችን ብሪጎሬ የፈጠረውን ሰው ይዘን እንመጣለን። አስበላው እኮ ብሔራዊ ሚዲያ ዝን ፍቅር አንዳንዴ ምን መሰለ አሁን ኪዳን እኮ አግብቶ ያውቃል። ግን ሃይ ሪስክ ነው። አሁን ሄርቭ ሬርናርድ ፍቅር ሄርቭ ሬርናርድ የዛምቢያው የኮትዲቯር ይዘው ዋንጫ ያመጡ አሰልጣኝ ናቸው። ሞሮኮንም አሰልጥነው አልተሳካላቸውም። በፍጹም ተቀባይነት የለውም። በቃ አንተ አክርረህ በስነ ስርዓት ያንን ካፍ የሸለምህን ስጦታ በብዙ ማዋከብ አቅምም አለ ሜዳ ላይ ወከባውን ምኑንም ችለህ የመጣልህን እድል በቃ ሞሮኮ ያን ጨዋታ ብታሸንፍ ሴኔጋላውያን እንዴት እንደተበደሉ መነሳቱ አይቀርም። ፍቅር ግን በጣም ከፍተኛ በሆነ መንገድ ይነሳል። እንዴት እንደተበደሉ መነሳቱ አይቀርም። ግን ፊፋም ካፍም በዳንኪራ ነበር የሚያሳልፉት። ምክንያቱም ሞሮኮ ለአፍሪካ እግር ኳስ ብዙ ነገር እያደረገች ነው ከነ ችግሯ። ፍቅር ኢንፍራስትራክቸራቸው በጣም ከፍሏል። የእኛን ብሔራዊ ቡድን እንኳን የተሸከሙት እነሱ ናቸው። ግን እንደዚህ አይነት ነገሮች አሁን ግን እጅህን ያስጠመዝዝሃል። ፍቅር ለምሳሌ አቅም ስላላቸው ሜዳ ስለሚፈቅዱልህ፣ ሆቴል ስለሚፈቅዱልህ፣ ዶላር ስለሚሰጡ አንተ በድህነትህ አሁን ካፍ ድሃ ተቋም እኮ አይደለም። አመልና በፖስታ ዳዴ የሚሉ ሙሰኞች የተሞሉበት ስለሆነ ነው እንጂ ፍቅር ካፍ ድሃ ተቋም አይደለም። ለአንድ ሀገር የሚያጎበድድ አይደለም እንጂ ሞሮኮ በታሪኳም ከይርንቃቸው አሻራ አንስቶ የአፍሪካ እግር ኳስ ላይ ሮል አላት። ግን የገንዘብ አቅምህን፣ የስራ አስፈጻሚውን ድክመት፣ የካፍና ኦፊሻሎች ድክመት ተረርታ የአፍሪካ ዋንጫውን ሾፕ አታረግም። ሾፕ ለማድረግ እኮ ነበር መጨረሻ ላይ ይዳዳቸው። አንድ ሌላ አክሲስ ላሳየ። ሞሮኮ፣ ካፍ፣ ፊፋ። ሞሮኮ ከተወሰነ ዓመት በፊት ከፖርቹጋልና ከስፔን ጋር የዓለም ዋንጫን የማስተናገድ እድል ተሰጣት። በማን? በፊፋ። ዣን ኢንፋንቲኖ ሞሮኮ በነበረው ጉባኤ ላይ ተገኙና ጠቅላላ ጉባኤ ላይ የአፍሪካ ዋንጫውን በ4 ዓመት አድርጉታሉ። ይሄ የሞሴፒ ሀሳብ አይደለም። በነገር ላይ የፊፋ